በአይናችን ልናያት ከምንችለው እጅግ በጣም ትንሽዬ ከሆነችው አሸዋ ላይ በቢሊዮን የሚቆጠሩ አቶም የተባሉ ጥቃቅን ነገሮች አሉ። አቶም ማለት የዚህ ዓለም መገንቢያ ጡብ ሲሆን ነገር ግን በዚች በአይን የማትታይ ጡብ መሃል ወይም አተም አንድ ትልቅ ከተማ በሴኮንዶች ውስጥ ሙሉ በሙሉ ከምድረ ገጽ ሊያጠፋ የሚችል አስፈሪ ጉልበት ወይም ኢነርጂ ተደብቋል። ይህን ሚስጥር ያገኘው ታዋቂው ሳይንቲስት አልበርት አንስታይን ሲሆን በ=mc² ቀመሩ ማንኛውም ትንሽዬ ቁስ ወደ አስፈሪ ጉልበት የመቀየር ትችላለች ብሎ አረጋግጧል። ሰላም ቤተሰቦች፣ ዛሬ የሰው ልጅ ከፈጠራቸው ነገሮች ሁሉ እጅግ አስፈሪ ስለሆነው ነገር ግን በአግባቡ ከተጠቀምንበት ደግሞ ዓለምን በኃይል ወይም በኢነርጂ ሊያድን ስለሚችለው ስለ ኒውክሌርና አቶሚክ ቦምብ ሳይንስ እናወራለን። ይህ ቴክኖሎጂ መቼና እንዴት ተጀመረ? ዩራኒየም ማበልጸግ ወይም ደግሞ ኢንሪችመንት ምን ማለት ነው? ለጦርነትና ለሰላማዊ የኤሌክትሪክ ኃይል ማመንጨት ያለው ልዩነት ምንድነው? ማንም ሰው በቀላሉ ሊረዳው በሚችል መልኩ አዘጋጅቼላችኋለሁ። እስከ መጨረሻው አብራችሁን ቆዩ። ይህ ሁሉ አስፈሪ ቴክኖሎጂ ከየት መጣ? ወደ ኋላ ተመልሰን ሁለተኛውን የዓለም ጦርነት በ1930ዎቹ መጨረሻ እናስታውስ። በወቅቱ ጀርመን በሂትለር ስር ሆና ዓለምን እያስጨነቀች ነበር። የጀርመን ሳይንቲስቶች አቶምን በመሰንጠቅ ኃይል ማውጣት እንደሚቻል በቤተ ሙከራ አረጋግጠው ነበር። ይህን ዜና አሜሪካ ለሚኖር አልበርት አንስታይን ሲደርሰው ጀርመን ይህንን ኃይል ተጠቅማ ቦምብ ከሰራች ዓለምን ትጠፋለች ብሎ ስለፈራ ለአሜሪካው ፕሬዝዳንት ፍራንክሊን ሮዝቬልት አስቸኳይ ደብዳቤ ጻፈ። ፕሬዝዳንቱም ወዲያውኑ ዘማንሃታን ፕሮጀክት የተባለ እጅግ ሚስጥራዊ ፕሮግራም ጀመሩ። የዚህ ሚስጥራዊ ፕሮጀክት መሪ ሆኖ የተመረጠው የሮበርት ኦፐንሃመር የተባለው የፊዚክስ ሊቅ ነበር። እሱና በሺዎች የሚቆጠሩ ሳይንቲስቶች በረሃ ውስጥ ተደብቀው ለዓመታት ምርምር ማድረግ ጀመሩ። በመጨረሻም በ1945 እንደ አውሮፓውያን አቆጣጠር ሐምሌ ወር ላይ የመጀመሪያው የአቶሚክ ቦምብ ትሪኒቲ በሚል ስም በረሃ ውስጥ አፈነዱት። ፍንዳታው ኦፐንሃመር ካሰበው በላይ እጅግ አሰቃቂና አስፈሪ ስለነበረ በዚህም የተነሳ ኦፐንሃመር የአቶሚክ ቦምብ አባት በመባል ታውቋል። እሺ፣ ለመሆኑ ይህ ቦምብ እንዴት ነው የሚሰራው? በውስጡ ፈንጂ ወይም ባሩድ አለው? መልሱ የለውም ነው። የኒውክሌር ቴክኖሎጂ የሚሰራው በዋናነት ዩራኒየም በተባለ የተፈጥሮ ማዕድን ወይም ደግሞ ኢለመንት ነው። አሰራሩን በሁለት ከፍለን እንየው። የመጀመሪያው ኒውክሌር ፊዥን በመባል ይታወቃል። በጣም በታመቀና በተጨመቀ ስፕሪንግ ላይ የተቆለፈን ዕቃ አስቡ። ያንን ቁልፍ ስትከፍቱት ስፕሪንጉ በኃይል ይዘረጋል። የዩራኒየም አተም ውስጥ እጅግ ከፍተኛ ኃይል ታሙቆ ይገኛል። ሳይንቲስቶች ኒውትሮን በተባለ ጥይት የዩራኒየም አተም ሲመቱት አተሙ ለሁለት ይገነጠላል ወይም ይሰነጠቃል ማለት ነው። ሲሰነጠቅ በውስጡ የታመቀው ሙቀትና ኃይል ይወጣል። አስገራሚው ነገር እዚህ ላይ ነው። የተገነጠለው አንድ አተም ሄዶ ሌሎች ሁለቶችን ይመታል። እነሱም ተገንጥለው ሌሎች አራቱን ይመታሉ። ይህ ሰንሰለት ወይም ደግሞ ቼን ሪአክሽን በሴኮንዶች ማይክሮ ክፍልፋይ ውስጥ በሚሊዮን የሚቆጠሩ አቶሞች ይደረስና ያ የማናውቀው አስፈሪውና ፀሐይን የሚያህል ሙቀት ያለው ፍንዳታ ይከሰታል ማለት ነው። በጃፓን ሂሮሺማ ላይ የተከሰተው የቦምብ አሰራር ይህ ነው። ሁለተኛው ኒውክሌር ፊውዥን ነው። ይህኛው ደግሞ የሃይድሮጅን ቦምብ በመባል ይታወቃል። ይህ ቴክኖሎጂ አቶሙ ከመገንጠል ይልቅ እጅግ በጣም ቀላል የሆኑትን የሃይድሮጅን አቶሞችን በከፍተኛ ሙቀት በማጋጨት አንድ ላይ እንዲዋሃዱ ወይም ፊውዝ እንዲሆኑ ያደርጋቸዋል። ይህ ልክ ፀሐይ በውስጧ ብርሃንና ሙቀትን የምታመነጭበትን ተፈጥሯዊ አሰራር የሚከተል ነው። ሃይድሮጅን ቦምብ ከመጀመሪያው ፊዥን ቦምብ በሺህ እጥፍ የበለጠ አጥፊ ኃይል አለው። አሁን ደግሞ ሁሌም በዜና የምንሰማው ዩራኒየም ማበልጸግ ወይም ኢንሪችመንት ምን ማለት እንደሆነ እንይ። በተፈጥሮ መሬት ውስጥ የሚቆፈረው ዩራኒየም ድንጋይ በቀጥታ ለቦምብም ሆነ ለኃይል ለማመንጨት አያገለግልም። ምክንያቱም ቆፍረን ከምናወጣው 1000 ግራም ዩራኒየም ውስጥ 993 ግራም ዩራኒየም 238 ለፍንዳታ የማይጠቅምና የሞተ ሲሆን 7 ግራሙ ማለትም 0.7% ብቻ ዩራኒየም 235 የሚባል ለፍንዳታ የሚጠቅም ንቁ የሆነ ኤሌመንት ነው። ማበልጸግ ማለት ይህንን ከ1000 ውስጥ 7ቱን ብቻ የሆነውን ንቁ አካል ለይቶ የማውጣትና መጠኑን ከፍ የማድረግ ፕሮሰስ ነው ማለት ነው። ዩራኒየሙን እንደ ጋዝነት መጀመሪያ ይቀየርና ሴንትሪፊዩጅ በሚባል እጅግ ግዙፍና በፍጥነት በሚሽከረከሩ ማሽኖች ውስጥ ያስገቡታል። ማሽኑ በከፍተኛ ፍጥነት ሲሽከረከር ከባዱና የማይጠቅመው ዩራኒየም ውስጥ ወደ ውጪ ሲገፋ ቀላሉና አደገኛው ዩራኒየም 238 መሃል ላይ ይከማቻል ማለት ነው። እዚህ ላይ ነው እንግዲህ የሰላምና የጦርነት ልዩነቱ የሚመጣው። ለሰላማዊ አገልግሎት ወይም ደግሞ የኤሌክትሪክ ኃይል ለማመንጨት እንዴት ይውላል? ይህን ንቁ የሆነ ዩራኒየም ከ0.7% ወደ 3 እና 5% ብቻ እንዲበለጽግ ይደረጋል። ይህ የኒውክሌር ሪአክተር ውስጥ ሲገባ ሙቀት ይፈጥራል ማለት ነው። ያ ሙቀት ውሃን አፍልቶ ወደ እንፋሎት ወይም ደግሞ ስቲም ይቀይረዋል። እንፋሎቱ ደግሞ ትልልቅ ተርባይኖችን በማሽከርከር ንጹህ የሆነ ኤሌክትሪክ ኃይል ለመላው ሀገር ያመርታል ማለት ነው። ይህ 5% የደረሰ ዩራኒየም በምንም ተአምር ቦምብ ሊሆን ወይም ሊፈነዳ አይችልም ማለት ነው። ለጦር መሳሪያ ወይም ደግሞ ዊፐን ግሬድ አቶሚክ ቦምብ ለመስራት ዩራኒየም በሴንትሪፊዩጅ ማሽኖች ውስጥ ደጋግሞ በመግባት ከ90% በላይ መበልጸግ አለበት። ይህ እጅግ ከፍተኛ የሆነ የፊዚክስና ኬሚስትሪ ባለሙያዎችንና በቢሊዮን ዶላር የሚቆጠር የቴክኖሎጂ መሰረተ ልማትን የሚጠይቅ እጅግ ውስብስብና በዓለም አቀፍ ደረጃ ጥብቅ ቁጥጥር የሚደረግበት ፕሮሰስ ነው።
የተፈጥሮ ኒውክሌር ሪአክተር በአፍሪካ ከሺህ ዓመታት በፊት አፍሪካ ውስጥ ጋቦን በምትባል ሀገር ውስጥ ምንም አይነት የሰው ልጅ ሳይኖር በተፈጥሮ ብቻ ውሃና ዩራኒየም ማዕድንን ተቀላቅለው እውነተኛ የኒውክሌር ሪአክተር ፈጥረው ለሺህ ዓመታት ሙቀት ያመነጩ ነበር። አንድ የኒውክሌር ቦምብ መሬት ላይ ሳይሆን ከባቢ አየር ላይ ቢፈነዳ ሰውን አይገልም። ነገር ግን እጅግ ከፍተኛ የሆነ የኤሌክትሮኒክ ሞገድ ኢኤምፒ ይለቀቃል። ይህ ሞገድ በሺህ ኪሎ ሜትሮች ርቀት ላይ ያሉትን ስልኮችን፣ ኮምፒውተሮችን እና የኢንተርኔት ሰርቨሮችን፣ የባንክ ሲስተሞችን ሙሉ በሙሉ በማቃጠል ሀገሪቱን በሴኮንዶች ውስጥ ወደ ዳርክ ኤጅ ይመልሳታል ተብሎ ይታሰባል። በአሁኑ ሰዓት በይፋ የኒውክሌር የጦር መሳሪያ ባለቤቶች የሆኑት 9 ሀገራት ብቻ ናቸው። እነሱም አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ፣ እንግሊዝ እና ህንድ፣ ፓኪስታንና ሰሜን ኮሪያ እና እስራኤል ናቸው። ዓለም አቀፍ የኒውክሌር ስምምነት ወይም ኤንፒቲ ማንኛውም ሀገር የኒውክሌር የኤሌክትሪክ እና ለህክምና ለነጻነት እንዲጠቀም ይፈቅዳል። ነገር ግን ለጦር መሳሪያ ማዋልን በጥብቅ ይከለክላል። እንግዲህ ቤተሰቦች የዛሬው ትምህርታዊ ቪዲዮ ይህን ይመስል ነበር። እንደምታዩት ሳይንስና ቴክኖሎጂ በራሱ መጥፎ ወይም ጥሩ አይደለም። የኒውክሌር ቴክኖሎጂ የዓለም የኤሌክትሪክና የካርቦን ብክለት ችግርን ሙሉ በሙሉ በንጹህ ኃይል መፍታት የሚችል ወደ ጠፈርም እንድንጓዝ የሚያደርግ ትልቅ ግኝት ነው። በተቃራኒው ደግሞ የሰው ልጅን ከተፈጠረበት ምድርም ሊያጠፋ የሚችል መሳሪያ ነው። ልዩነቱ በእኛው የሰው ልጆች እጅና አጠቃቀም ላይ ብቻ ነው። ስለ ኒውክሌር ቴክኖሎጂ ከሰማችሁት ውስጥ ይበልጥ ያስገረማችሁ የትኞቹ ናቸው? ሐሳባችሁን ኮሜንት ላይ ያስቀምጡልኝ። ይህን ድንቅ መረጃ ሌሎችም እንዲዳረስ ቪዲዮን ላይክ እና ሼር በማድረግ እንዳትረሱ። በሚቀጥለው ጊዜ በሌላ አስገራሚ የሳይንስና የቴክኖሎጂ እውነታ እስከምንገናኝ ሰላም ቆዩ።